ሰላም የቲክቶክ ቻናል ቤተሰቦች ዛሬ ጅብት ታጀር የሚባለውን ሳንዱች እንሰራለን በቶስት አብራችሁን ሁኑ። እዚህ ጋር መጥበሻ ጥጃለሁ። ከዛ ዘይት እናደርጋለን። ከዛ በደቃቁ የተከተፈ ሽንኩርት እሱን እናደርግና ገልበጥ እናደርገዋለን። እንደምታዩት እንዲገልበጥ እናደርገውና ከለሩ ሲቀይር ዶሮአችንን እንጨምራለን። እንደምታዩት ማለት ነው። ዶሮ አጥቤም ብያጥል ያዘጋጅቼዋለሁ። ዶሮአችንን እንጨምራለን። ከዛ በኋላ ደግሞ የፈረንጅ ቃሪያ ያለን ፍልፍል ባርድ እሱን እንጨምራለን። ትንሽ ከለሩ ሲቀይርልን እሱንም በተለያየ አይነት ከለር የተጠቀምኩት እናንተ ባላችሁ ባንድም መጠቀም ትችላላችሁ። እሱን እናደርጋለን። ከዛ በኋላ ቅመም ከዝባራና ነጭ ሽንኩርት ፓውደር፣ ፓፕሪካ፣ ትንሽ ይርድና ማጂ እናደርጋለን። እሱንም ገልበጥ እናረግና እስኪ በስል እንከድነዋለን። እስኪ በስልልን ድረስ በደንብ እንዲካቀላቀልን በኋላ እስኪ በስልን ድረስ እንከድነዋለን። ከዛ ትንሽ ጨው እናደርግበታለን። አሁን በስሎ ስለጨረሰ ከዛ በኋላ ክሬም መጠበቅ እናደርጋለን። ኩኪንግ ክሬም። ከዛ ኩኪንግ ክሬም ካደረግን በኋላ ደግሞ ለትንሽ ሰዓት ለአንድ ለ3 ደቂቃ አብረው እንዲዋሃዱልን እንከድነውና በመካከለኛ እሳት እንተዋለን ማለት ነው። እንደምታዩት አሁን ደርሷል። በቃ ዝግጁ ሆኗል። ማሻአላህ እንዴት እንደሚያምር ማለት ነው። እዩት። በጣም ጁሲ ነው። በጣም ነው ደስ የሚለው የሚጣፍጠው። እዚህ ጋር የሚያስፈልጉኝ ግብአቶች የቶስቱን መቁረጫ ነው። ከዛ ቶስቴን እንደዚህ መዳመጥ ጀመርኩኝ። ይሄ መዳመጫ ከሌላችሁ በትልቁ መጠቀም ትችላላችሁ፣ ግን በደንብ በስሱ እንዲመዳመጥ አለበት። እሺ፣ ያለበለዛ እንትን ስትሉ ሲጠበስ ዘይት ይገባበታል እንዲ ካላደረጋችሁት። ከዛ እንዲ ሁለቱንም ፓርት ከዳመጠን በኋላ ጅብን እናረጋለን። መጀመሪያ ጅብን ክሬሚ ማለት ነው። ከዛ እዚህ ጋር ቅድም የሰራውን የዶሮ እንትን ከዛ ጅብን ሞዘሬላ እናረግና ሁለቱንም የዳመጥናቸው ቶስት እንደዚህ ዳቦ እንደዚህ እናገናኝና መቁረጫው ላይ እናደርጓለን። እንደዚህ ያው መቁረጫው ግድ ነው። እሺ ውዶቼ፣ ከዛ እንደዚህ ቁርጥ እናረጋለን። በማለት በደንብ ነው መቁረጥ ያለባችሁ። ደግሞ በደንብ መከደን አለበት። እሺ፣ በሚጠበስ ሰዓት ላይ ዘይት እንዳይመጥባችሁ ማለት ነው። እንደዚህ እናደርጓለን እንደምታዩት ማለት ነው። እንደዚህ እንቆርጠዋለን። በጣም ነው የሚያምረው ቅርጹ። ከዛ እንደዚህ አሁንም የሁለተኛው ፓርት ለእናንተ ለማሳየት ያክል ነው። በደንብ ዳምጡት እንደነገርኳችሁ ማለት ነው። ጅብን ከቀባን በኋላ ዶሮን ከዛ ጅብን ሞዘሬላ እናረጋለን። ከዛ አሁንም ሁለተኛውንም የዳመጥነው እንደዚህ ከላይ እንደርብና አሁንም መቁረጫው ላይ እናደርጋለን። ከዛ አሁንም መቁረጫውን በደንብ ነው መጫን ያለብን። እሺ፣ ከዛ እንደዚህ እንደምታዩት ጨረስኩኝ። እንቁላል አደረኩኝ። እቺ ደግሞ ደቃቅ የተፈጨ የዳቦ እንትን አለኝ። እንቁላል ላይ የነከርን እቺ እንትኑ ላይ እናረጋለን። የደረቀ ኩብዙ የተፈጨው ዱቄት እናረጋለን።